የእግዚአብሔር ሰላምና ጸጋ ይብዛላችሁ። እንደምን አላችሁ? የእግዚአብሔር ቤተሰቦች እንዴት ናችሁ? ጌታ ኢየሱስ ክርስቶስ የተባረከ ይሁን። እኔ ወንድማችሁ ወንጌላዊ ታመነ ይባላለሁ። በክርስቶስ የሆነ ወንጌል ዓለም አቀፍ ቤተክርስቲያን ውስጥ ነው የሚያገለግለው። መገናኛ ለሞቴል ንጋት ጀንበር ህንፃ ቤዝመንት ላይ ነው ቸርቻችን፣ ወይ ደግሞ ግራውንድ ላይ ነው። ዛሬ መልካም ዜና ይዤ በፊታችሁ ቀርብ ያለው በፊት ለፊታችን ያለው ቅዳሜና እሁድ መስከረም 10 እና መስከረም 11 ታላቅ የኃይል ኮንፈረንስ እና የፈውስ ኮንፈረንስ ቤተክርስቲያናችን አዘጋጅታለች። በዛ ላይ እንድትገኙ ቤተክርስቲያናችን ለእናንተ ግብዣ ታደርጋለች፣ እናንተ ትጠራለች። በዛ ፕሮግራም ላይ እንድትገኙ በጌታ ፍቅር ጥሪ እናደርግላችኋለን። በዛን ቀን እግዚአብሔር ለልጆቹ ታምራትን ያደርገዋል። ብዙ ነገሮችን እግዚአብሔር በታምራት ልጆቹን ነፃ ያወጣል። የተለያየ እንቆቅልሾችን እግዚአብሔር ይፈታል። ስለዚህ መጽሐፍ ቅዱሳችን እንደምናገር ማቴዎስ 11:28 ላይ እናንተ ደካሞች ሸክማቸው የከበደባቸው ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ይላል። የሚያሳርፍ እግዚአብሔር። የተለያየ ሸክም ቢኖራችሁ፣ የተለያየ ጥያቄ ቢኖራችሁ ኑ አብሬን እንጸልያለን። ፕሮግራሙ 8 ሰዓት ነው ቅዳሜ፣ ይሁድ ደግሞ 3 ሰዓት ሻርፕ ይጀምራል። የአርቡ የፈውስ ፕሮግራማችን እንዳለ ነው 11 እስከ 1 ተኩል ማታ እንዳለ ነው። እሱ ኮንፈረንስ ግን የሚጀምረው ቅዳሜ 8 ሰዓት ሻርፕ ላይ ነው። እግዚአብሔር አምላክ ይባርካችሁ። ለእህት ለወንድሞች ሼር ላይክ አድርጉ። እንደዚሁ ደግሞ በጌታ በኢየሱስ ክርስቶስ ያላመኑ ሰዎችን በዛን ቀን ይዛችሁ እንድትመጡ ጥሪ እናደርግላችኋለን። እግዚአብሔር ይባርካችሁ። እግዚአብሔር ሞገስ ይሁንላችሁ። እግዚአብሔር ይጠብቃችሁ። በጣም ወዳችኋለሁ። ሻሎም ሻሎም።